ያልተነገሩ ታሪኮች፣ ያልተሰሙ ሐሳቦች፣ የተደበቁ ድምጾች ቤተሰብ ይሁኑ። ይህንን በአእምሮአችሁ አስቡት። በምትተነፍሱበት እያንዳንዱ ቅጽበት ንጹሕና ያልተገደበ ነፃነት ይሰማችኋል። በአንድ ቅጽበት ነፃ በሕይወት ያሉ የምድርን እጅግ ውብና ጭው ያለ ሚስጥራዊ ስፍራዎች እየዳሰሳችሁ ነው። የንፋሱ ፉጨት ጆሮአችሁን ይነካል። የፀሐይ ብርሃን በጠባብ ገደሎች ውስጥ ይፈሳል። ሕይወት ፍጹም እንደሆነች ይሰማችኋል። በሚቀጥለው ሰከንድ ግን ድንገት ጥላ ይወርዳል። የሚያብረቀርቅ የድንጋይ ግጭት ድምፅ ይሰማል እና በአሰቃቂ ሁኔታ ሕይወታችሁ እንደማታውቁት ፈጽሞ ይቆማል። ከዚህ በኋላ ጀብደኛ አይደላችሁ፣ ታዳኝ ናችሁ። ወጥመድ ውስጥ ናችሁ፣ ብቻችሁን እና ሰዓቱ ለማይቻል ለሕይወትና ለሞት ምርጫ መሽከርከር ይጀምራል። ይህ የአሮን ራልትሰን እውነተኛ ታሪክ ነው። ታሪክም ብቻ አይደለም። ይህ የሰው ልጅ የመቋቋም አቅም በሚገባ የገለጸ የማይረሳ ታሪክ ነው። መትረፍ የአካባቢን ከባድ ፈተናዎች መዋጋት ብቻ ሳይሆን የራስን የውስጥ ፍርሃት ጭምር መዋጋት ነው። ሁሉም የጀመረው ደግሞ በአንድ ብቸኛና ዕጣ ፈንታ በወሰነው እርምጃ ነበር። የ2003 ዓመተ ምህረት ሚያዝያ 26 ነበር። አሮን ራልስተን ልምድ ያለው ጀብደኛና ተፈጥሮን ፈላጊ በዩታ በረሃማ ገደሎች ውስጥ ለአጭር ጊዜ ለብቻው ለሚደረግ ጉዞ ላይ ወጣ። በዱር ውስጥ እንደ ቤቱ ይሰማው ነበር። በጥሬው የህልሙን ሕይወት እየኖረ ነበር። እሱ በተፈጥሮ ውስጥ ጥልቅ ልምድ ያለው ሰው ነበር። ለእንደዚህ አይነት ብቸኛ ጉዞዎች የሚኖር የሚተነፍስ ነበር። ነፋስና የጥንት አለቶች ብቻ ወዳጅ የሆኑት። ወደ ብሉጆን ካናይን እየጠበቡ ወደሚሄዱ ግድግዳዎች ገባ። ቀደም ሲል የነበረው ደማቅ ፀሐይ ብርሃን ከላይ ወደ ደካማ ብልጭታ ቀስ በቀስ እየደበዘዘ ነበር። ከዚያም 11 ጫማ ጥልቀት ያለው ቁልቁለት ላይ ደረሰ። ይህ ቦታ ደግሞ በአደገኛ ሁኔታ በግድግዳዎች መካከል በተጣበቀ አንድ ግዙፍ የአውቶቡስ ጎማ የሚያክል አለት የተወሳሰበ ነበር። አለቱ ጠንካራ መስሎት ነበር። ሞከረው። ደህንነቱ የተጠበቀ እንደሆነ ተሰማው። ልክ እንደ አሮን ያለ ልምድ ላለው የገደል አሳሽ የተለመደ እንቅስቃሴም ነበር። በአለቱ ላይ ወጣ። ራሱን ዝቅ ማድረግና መንጠላጠል ጀመረ። ከዚያም ዓለም ቆመች። ያ ግዙፍ አለት በድንገት ክፉ ኃይል የተላበሰ ያህል ከቦታው ተንቀሳቀሰ። በአስጨናቂ ቀርፋፋ እንቅስቃሴ በገደሉ ግድግዳ ላይ እየተማታ ግራ እጁን እየጨፈለቀ ከዚያም በመጨረሻ ቀኝ ክንዱን በአለቱ ላይ በሚከብድ ሁኔታ አደቀቀ። የተረጋጋ የሚመስል ድንጋይ
በእርሱ ክብደት ምክንያት ተንቀሳቀሰ። ግዙፍ 800 ፓውንድ የሚመዝን ጭራቅ የመሰለ ድንጋይ ጠባብ መተላለፊያውን ወርዶ ቀኝ ክንዱን በማይታሰብ አስፈሪ ኃይል ከሸለቆው ግድግዳ ጋር እንደ መብረቅ ፍጥነት አጣብቆ ያዘው። የነበረው ድንጋጤ በማይቻል በሚያደቅቅ በሚያስፈራ እውነት ተተካ። እሱ በእውነትም ወጥመድ ውስጥ ነው። ማንም የት እንዳለ የሚያውቅ አልነበረም። ስልክ አይሰራም። እርሱ ጨፍላቂው አለት እና የብሉ ጆን ካናይን አስፈሪው ፍጹም ጸጥታ ብቻ ቀሩ። ምንም ያክል መሳብ፣ መግፋት ወይም ተስፋ የቆረጠ ትግል ያንን ግዙፍ ድንጋይ ሊያነሳው አልቻለም። እሱ ከሰዎች የራቀ ብቻ ሳይሆን ከማንኛውም ተራ የእግር ተጓዥ ይበልጥ ወደ ሸለቆ ጥልቀት ገብቶ የጠፋ ነበር እና ከሁሉም በላይ ትክክለኛ መንገዱን፣ መድረሻውን ለማንም አልነገረም። የእርሱ ምስጢራዊ ፍላጎት በድንገት መቃብሩ ሆነ። ሕመሙ ቅጽበታዊ፣ የሚያቃጥል፣ ሁሉንም ስሜት የዋጠ ገሃነብ ነበር። በኃይል ጮኸ። የሲቃው ድምፅ በጥንታዊ ገደል ግዴለሽነት ተዋጠ። ጎተተ፣ ጮኸ፣ አለቱን በኃይል ገፋው። ጡንቻዎቹ እየነደዱ፣ ትንፋሹ እየተቆራረጠ፣ ምንም አልተሳካለትም። ጥንታዊና የማይበገረው አለት አጥብቆ ያዘው። ፍርሃት ጉሮሮውን አንቆ ያዘው። በደመ ነፍስ ውሃውን ለመያዝ ሞከረ። ነገር ግን ውድ የሆነውን የአቅርቦቱን 1/3ኛውን በሰኮንዶች ውስጥ በቅጽበት በተሞላ በተስፋ መቁረጥ እንደጨረሰ ተገነዘበ። ራሱንም አሁን መረጋጋት አለብኝ ብሎ አስገደደ። ነገር ግን እጁ ቀድሞውንም በመጎዳቱ ወደ ድንዛዜ ተቀይሮ ነበር። ሙሉ በሙሉ ስሜት አልባ ነበር እና ያ ግዙፍ አለት የግል መቃብር ሆነ። የመጀመሪያዎቹ ሰዓታት ወደ መጀመሪያ ቀን ተዘርግተው አለፉ። አሮን ወዲያውኑ አሰቃቂውን እውነት ተረዳ። ትንሽ ውሃ፣ ጥቂት ምግቦች እና አንድ መሠረታዊ ባለ ብዙ መገልገያ መሳሪያ እንዲሁም ከሌሎች መሳሪያዎች መካከል ያረጀ ስለት አልባ ቀጭን ቢላዋ ነበረው። አሮን ሁሉንም ነገር ሞከረ። ድንጋዩን ለመቦርቦር፣ የመወጣጫ ገመዶቹን ተጠቅሞ የመሳቢያ ሥርዓት ለመዘርጋት፣ አልፎ ተርፎም ድንጋዩን ራሱን ለመሰባበር ሞከረ። እያንዳንዱ ፍሬ የሌለው ከንቱ ጥረት በተመሳሳይ የማይንቀሳቀስ ቀዝቃዛ ተቃውሞ ገጠመው። ድንጋዩ አይንቀሳቀስም፣ እሱም እንዲሁ። ሰዓታት ወደ ቀናት ሲቀየሩ ገደሉ አስከፊ ፈተና ሆነ። በክንዱ ያለው የሚያቃጥል ሕመም የማያቋርጥ አሰቃቂ ጓደኛ ነበር። ነገር ግን የሌሊቱ ቅዝቃዜ፣ የሚያንገበግበው ረሃብና ጥማት እንዲሁም የጨፈለቀው አለት በእውነት ሊያፈርሱት ጀመሩ። የውሃውን የመጨረሻ ጠብታዎች በጥንቃቄ እየቆጠበ እያንዳንዱን የሕይወት ሞለኪውል አንጠፍጥፎ ተጠቅሞ በመጨረሻም ወደ መጨረሻው የማያስደስት እርምጃ ገባ። የራሱን ሽንት በጥንቃቄ እየሰበሰበና እየጠጣ እሱን ለማቆየት የቀረው ብቸኛ ፈሳሽ መሆኑን እያወቀ ሁሉንም ስልቶች ሞከረ።
የእሱን ሰፊ የሕይወትና ማዳን ልምድ ተጠቅሞ አለቱን ለማንሳት የተነደፉ ስብስብ የፖሊስ ሥርዓቶችን በጥንቃቄ ገነባ። ነገር ግን አለቱ በጥረቶቹ ሁላ አሾፈበት። ለእርዳታ ጮኸ። የሲቃና የተስፋ መቁረጥ ጩኸቱ በሰፊው ባዶ ገደል ውስጥ አስተጋባ። መልስ የለም፣ ከባድ ጸጥታ ብቻ። ከዚያም ሩቅ ድምፆች ለመስማት ታገለ። ምንም የተስፋ ብልጭታ የለም። የትንንሽ አይጦች ደካማ የሚፋጭ ድምፅ ብቻ። ስስ ተስፋው ተነነ። ልክ ለመጀመሪያ ጊዜ ልብ እንደተሰበረ ያለ ሕመም ትቶ። ጥማት ሲበረታና ውስን አቅርቦቶቹ ሲያልቁ የአእምሮ ትግል ልክ እንደ አካላዊ ጭንቀት በውስጡ መናድ ጀመረ። የቤተሰብ የወደፊት እይታዎች ማየት ጀመረ። መኖር የማይችለውን ሕይወት የሚያሳዩ የሚያስፈሩ ትዕይንቶች። ተስፋ መቁረጥ ተጨባጭ ፍጡር ሆኖ በላዩ ላይ ተጭኖ ልክ እንደ ድንጋዩ አስጨናቂ ነበር። ለራሱ የመሰናበቻ መልእክቶችን በቪዲዮ ካሜራው ላይ መቅዳት ጀመረ። ለማይቀረው መጨረሻ እየተዘጋጀ። ቀናቶቹ በጣም እየተሳቡ አለፉ። 1 ቀን፣ 2፣ 3፣ 4። በእጁ ላይ ያለው ሕመም በጣም አሰቃቂ ነበር። የዕጣ ፈንታው የሞት ፍርድ፣ የማያቋርጥ የሚያንቀጠቅጥ ማስታወሻ፣ የማይታመን ምርጫ፣ የመኖር ተስፋ ብልጭታ። ለመጀመሪያ ጊዜ ሊታሰብ የማይችለው ነገር ወደ አእምሮ ገባ። እጅን መቁረጥ። ትንሿን መሳሪያ በጥንቃቄ አወጣ። ደብዛዛ ባለብዙ አገልግሎት ቢላዋ፣ ትንሽ ቀጭን ብረት። በእውነት ሊያደርገው ይችል ይሆን? ስጋን፣ ጡንቻን፣ አጥንትን መቁረጥ ይችል ይሆን? ትንሿ ቢላዋ ቆዳውን እንኳን እንደማትቆርጥ፣ አጥንትን መቆፈር እንደማትችል በደመ ነፍስ ያውቅ ነበር። አጸያፊው ስሜት ቅጽበታዊ ውስጣዊ ነበር። ደሙን፣ የተቆራረጠውን ሥጋ፣ የራሱን የተበላሸ ክንድ በዓይነ ሕሊናው አየ እና አስመለሰው። ቁጣው ጨመረ። ሊቆጣጠር የማይችል ማዕበል። ይህን አለት እጠለዋለሁ፣ ይህን ገደል እጠለዋለሁ ብሎ በውስጡ ይጮህ ነበር። ነገር ግን በጥልቅ ሌላ የተረጋጋ ድምፅ እንዲህ ብሎ አስረዳው። ይህን ያደረግከው አንተ ነህ አሮን። ብቻህን እዚህ ለመምጣት የመረጥከው አንተ ነህ። ለማንም ላለመናገር የመረጥከው አንተ ነህ። በአምስተኛው ቀን አሮን ራልስተን ከድካም ባሻገር ነበር። የውሃ እጥረት በጣም ከባድ ነበር። ክንዱ ከ100 ሰዓታት በላይ ታስሮ የነበረው እየበሰበሰ እየሞተ ነበር። ብቻውን በሸለቆ ጸጥታ ውስጥ በሚያሰቃይ በቀስታ ሞት ይሞት ነበር። ግን በሰመመኑ ውስጥ አንድ አስገራሚ አስፈሪ ግልጽነት ታየ። አላፊ ሕልም ሳይሆን ግልጽ የማይካድ ራእይ። ራሱን ከዓመታት በኋላ እጅ የሌለው ቀኝ ክንድ ይዞ 3 ዓመት የሆነውን ልጁን፣ የራሱን ወንድ ልጅ
በግራ እጁ በእርጋታ ሲያቅፍ አየ። የልጁ አስደሳች ሳቅ በአእምሮ ውስጥ ብቻ ሳይሆን በጥልቅ ነፍስ ውስጥ አስተጋባ። ይህ መጨረሻ አልነበረም። ይህ ተስፋ ነበር፣ የወደፊት ዕጣ ፈንታ። እኒያም በዚያ ቅጽበት ማድረግ ያለበት አስፈሪ እውነት በሚያስፈራ ሁኔታ ግልጽ ሆነ። እዚያ አይሞትም፣ ይኖራል። ግን በምን ዋጋ? ያ እምነት፣ ያ ልጅ ሁሉንም ነገር ለወጠው። አስፈሪ ራእዩ ከሞላ ጎደል እብደት የሆነ ቁርጠኝነትን አነሳሳ። ለ5 ቀናት ታስሮ የነበረው ክንዱ ከእንግዲህ የእሱ አካል አልነበረም። የበሰበሰ መልህቅ፣ የሞተ ክብደት ነበር። ድንጋዩ ሥጋውን ብቻ ሳይሆን አጥንቶቹንም ጭምር እየተጫነ እንደሆነ አረጋገጠ። ራሱን ነፃ ለማውጣት የራሱን አጥንቶች መስበር ነበረበት። ተንቀጠቀጠ፣ ጮኸ። ከዚያም የሚያስፈራ ሐሳብ ተፈጠረ። ክንዴን በበቂ ሁኔታ ካጣመምኩት የፊት ክንዶቼን አጥንቶች መስበር እችላለሁ አለ። ወደ ዓለቱም ዘንበል አለ። ሰውነቱን አስሮ የነበረውን ክንዱን በማይቻል አንግል እንዲጣመም አስገደደው። አንድ የሚያስጠላ ድምፅ በጠባቡ ቦታ አስተጋባ። አጥንቱ ሰውነቱን አሽከረከረ፣ ገፋ፣ እንደገና ጎተተው። ሁለተኛ የሚሰቀጥጥ ድምፅ የክንዱን እጅ መስጠት አበሰረ። ሁለቱም አጥንቶች አሁን ተሰብረዋል። በቅጽበት ተነሳ፣ በስቃይ ውስጥ አለፈ። ደብዛዛ ቢላዋውን ከቀናት በፊት ቆዳውን እንኳን መቅረጥ ያልቻለውን ወደ የእጅ አንጓው አቀረበ። ገፋ፣ ገዘገዘ፣ ቆዳው ተወጠረ፣ ከዚያም ተቀደደ። ይኸው ነው። እውነተኛው ፈተና ገና ተጀመረ። ለ3 አሰቃቂ የማይታመን ሰዓታት በደብዛዛ ምላጭ ብቻ አሮን ራልስተን በራሱ ላይ የራሱን ቀዶ ጥገና አደረገ። ከዚያም በሥርዓት ክንዱን መገዝገዝ ጀመረ። በጡንቻው ውስጥ፣ በጅማቱ ውስጥ፣ በነርቮቹ ውስጥ። እያንዳንዱ ቆረጣ በአካሉ ዋይታና በአእምሮ የማይናወጥ ቁርጥ ውሳኔ መካከል ያለ አስፈሪ ጦርነት ነበር። እያንዳንዱ የሚያሰቃይ ቁራጭ፣ እያንዳንዱ ሥጋን፣ ነርቭን፣ ጅማትን መቁረጥ አካላዊ ድርጊት ብቻ ሳይሆን ከራሱ ባዮሎጂ ጋር የሚደረግ ጥልቅ ጦርነት፣ ሊታሰብ የማይችል የመትረፍ ፍላጎት ምስክርነት ነበር። ነፃነት፣ ድነትና አዲስ ሕይወት። በመጨረሻም ተስፋ በቆረጠ የማይታመን ውሳኔ ነፃ ሆነ። በከፍተኛ ሁኔታ ውሃ የጎደለው ደም እየፈሰሰው ግን ነፃ። አሁን ከአደጋ አልወጣም ነበር። በአንድ ጥሩ ክንዱ ተጠቅሞ 65 ጫማ ከፍታ ካለው ገደል መውረድ ነበረበት። ከዚያም አስቸጋሪና አደገኛ በሆነ መሬት ላይ ከ6 ማይል በላይ በእግር መጓዝ ነበረበት፣ እርዳታን ተስፋ ከማድረጉ በፊት። በሚያስደንቅ ሁኔታ፣ በማይታመን የፈቃደኝነት ኃይል በምድረ በዳ ውስጥ የእግር ጉዞ የሚያደርግ ቤተሰብ አገኘ። ለባለስልጣናት አሳወቁ እና እሱ በአየር ተሳፍሮ
ወደ ደህንነት ተወሰደ። የመከራውም ጊዜ የመከራውም ጉዞ አብቅቷል። አሮን ራልስተን ያንን ቀኝ ክንዱን አጣ። ነገር ግን የሰው ልጅ መንፈስ ለመትረፍ ያለውን የማይተካ አስደናቂ አቅም ተረዳ። ታሪኩ የአካላዊ ጥንካሬ ብቻ አይደለም። ይህ ታሪክ የአእምሮ ኃይል፣ የመኖር ፍላጎት እና እያንዳንዳችን ውስጥ ተኝቶ የሚጠብቀው የማይታሰብ ጥንካሬ ጥልቅ ማረጋገጫና ምስክርነት ነው። ሊሸነፉ የማይችሉ መሰናክሎች ሲገጥሙን፣ እያንዳንዱ የሰውነታችን ክፍል ተስፋ ለመቁረጥ ሲጮህ እንኳ አንዳንድ ጊዜ ብቸኛው የመውጫ መንገድ መከራን አልፎ ማለፍ እንደሆነ ያስታውሰናል። እርሱ በእርግጥ አባት ሆነ። ያንን ኃይለኛ ራዕይ እውን አደረገ። ታሪኩ በመላው ዓለም በሚሊዮኖች የሚቆጠሩ ሰዎች ማነሳሳቱን ቀጥሏል። እርሱ የማይበገር ኃይለኛ የሰው ልጅ መንፈስ የማይካድ ማስታወሻ ሆኖ ይቆማል። ወደ ፍጹም ሊታሰብ ወደማይችል የህልውና ወሰኖች ስንገፋ ልንወስዳቸው የምንችላቸው አስገራሚ ምርጫዎች ምስክርነት። ሐሳብ ጉዞ ነው። በሚቀጥለው ጊዜ ደግሞ ዓለም ሊሰማ የሚገባውን ሐሳብ ወደ እናንተ ይዘን እንመጣለን። ከእኛ ጋር ጉዞን ለመቀጠል ሰብስክራይብ ያድርጉና የደወል ምልክቷን ይጫኑ።